አህለን ወሳህለን ያ በናት እዚህ ላይ መልስ ነው የሰጠቻት ማለት ነው። የወርቅ ልዩነት አለው ወይ? እንዴት አውቀዋለሁ? ያኔ ወርቅ ወርቅ ነው እሷ ጋር ማለት ነው። አዎ ልዩነት አለው። 24 አለ፣ 22፣ 21፣ 18 አለ። ግን ከዚህ ሁሉ መልስ ደግሞ የሰጠቻት ከገዛሽ ወይ 24 ወይ 22 21 18 እንዳገዢ ብላ ነው። እኔ ደግሞ እምልሽ 24 ማትግዢ 22 ማትግዢ 18 ማትግዢ 21ን ነው መግዛት። ስትገዙ 21 የባህሪን ወርቅ በሏቸው። 21 ካራንቲ የባህሪን ወርቅ በሏቸው ይሰጧችኋል። ልሽ ይጽፋል እኮ እዛ ላይ። ሌላ ቦታ ታሳየዋለሽ ያታልሽ፣ ግን አያታልሽም። 21 ሙች 22 ትይዋለሽ፣ 24 ትይዋለሽ። ላ ሁላችንም ሂደን የምንገዛው አብዛኛውን እኔ 18 አንዲት የጣት አለችኝ። ቃል ኪዳኔ የ18 ናት። ደግሞ ምንድን ነው በስ የለኝም፣ አልገዛም። 21 ነው ሁሉም 21 22 ነው። የቱርክ ወርቅ ገዝቻለሁ ባልሳሳት እንጂ ስንገዛው ውድ ስለሆነ ለምን ትገዢዋለሽ? ለምን 21 ሽን ግዢ። ለእኛ የሚሆነውም 21 ነው፣ ስንሸጠውም ያው ነው። እና እኔ የምመክራችሁ 21 ስትገዙ 21 ካራንቲ አስለን። ይሄ ማዕሩፍ የታወቀ ነው። የምን 22 የምን 24 18ም አይረባም። ስሸጩ ዘፈች ነው። ስትገዙ 21 የባህሪን ወርቅ ብላችሁ ግዙ። ስንት ነው ኮሜንት ላይ ለምትሉ በየቀኑ ሰውየው የሚናገረው ከነቀኑ ከነዋጋው እየተናገረ ነው። አዳምጡት። የማሰሙ ደግሞ የማይገባችሁ ከሆነ መዳም ቤት የምትሰሩ አብዛኛውን ይሄ ሳዑዲ አረቢያ ነው። እኔ እንግዲህ የምለቀው መዳሞቻችሁን ጠይቋቸው። ልጆቹን ምን እያለ ነው በሏቸው። ይፋህሙኩም የእኔ ንግግርም ካልገባችሁ ማለት ነው። አሁን ዛሬ ስንት ገብቷል? ከትላንት ወዳ 21 ስለ 21 ነው የማወራችሁ። 21 ከትላንት ወዳ 33 ገብቶ ነበረ። 433 ትላንትና 444 ሪያል ገብቶ ነበረ። ዛሬ 445 ሪያል ገብቶ እየወጣ ነው። በውድ የገዛ ነው እንዳታለቃቅሱ። ገው ገልብኩም ይወጣል። እናንተም ዶ አርጉ መገዙ፣ እኛም ደግሞ የገዛ እንደው እናረጋለን። ይወጣል ይወርዳል። ወርቅ ውሸታም ያደርጋችኋል። ግን የገዛን የኪሳራ አትበሉ ያበናት። ወላሂ ላዚም አክቱ ምን አላህ ሌባ ሲወስደው የለን እንዴ? አልሐምዱሊላህ በሉ። ያዙ፣ ገንዘብ ይዛችሁበታል። ይወደዳል፣ ወርቅ ይወደዳል። ወቅት አለው። ጠብቁ ወቅቱን። አቸኩሉ።